ኦኬ በዛሬው ፕሮግራማችን ደግሞ የወገብ ህመም ላለባቸው ሰዎች ነው የምንሰራው ማለት ነው። የወገብ ህመም ያለባቸው ሰዎች አንዳንዴ ሳይመቻቸው ሲቀር አንድ አልጋ አልመቻችሁ ሲል ራሱ ወይ ምኝታ አልመቻችሁ ሲል የወገብ ህመም ሊሰማችሁ ይችላል። ብዙ ሰዓት ለረጅም ሰዓት ኮምፒውተር ላይ የምትሉ ከሆነ ወይም ደግሞ የቢሮ ሰራተኞች ከሆናችሁ የወገብ ህመም ሊሰማችሁ ይችላል። ወይም ደግሞ ለረጅም ሰዓት ቁማችሁ የምትሉ ከሆነ ቁማችሁ የምትሰሩ ከሆነ የወገብ ህመም ሊሰማችሁ ይችላል። ሲሰማችሁ እዚህ ጋር ታች ሊሆን ይችላል ወይም እዚህ ጋር ቶራሲክ አካባቢ ሊሆን ይችላል። ሲሰማችሁ የምትሰሯቸውን ስትሬቺንጎች ነው የምንሰራው። ግን መጀመሪያ ጀስት ወገባችን ባንዴ ወደ ስራ እንዳናስገባው ጀስት እንደዚህ ከዛ ያው እንደዚህ ቀለል አድርገን ትንፋት ማለት ነው። ከዛ ያው እንደዚህ ግን እንደየምንሰራው እንቅስቃሴና እንደየህመማችን ሊሆን ይችላል። እስኪ አንድ ያው እዚህ ጋር የምንሰራቸው ወገባችን ለማነቃቃት ያህል አይሚን ስትሬች ወደ ስራ እንዲገባ ለማድረግ ያህል ነው። እሺ ይሄው ለምሳሌ እንደዚህ ነው። ይሄው በጣም ህመም ስላላችሁ ሶርነሱ በጣም ወርድ እንድትሉ ላይፈቅድላችሁ ይችላል። ግን ደግሞ ቢያንስ በተቻለ መጠን ትንሽዬ ወረድ ከዛ መለስ ላይክ ወረድ ከዛ መለስ ለሞመንት ያክል ከዛ ይሄው ኢንሳይድ ከዛ ይሄው ኢንሳይድ ይሄ ነው የሚሆነው። እስኪ ወደ ማሳሰቢያ ከመግባታችን በፊት ያለው ፓርት ነው። እስኪ እንቅስቃሴዎችን እየደገምን ከሰራናቸው በኋላ ሜቢ ይሄኛው መስራት ምን ይሆናል? ይሄኛው ሳይድ ይሄ ሳይድ ወገባችን አይደል የምንታመመው ህመሙ ወገባችን ላይ ከሆነ ያለው ግዴታ መጀመሪያ ከስትሬቺንግ በፊት መሰራት ያለበት ሞመንት አለ። ጀስት እንደማሟሟቂያ ይሄ ፓርት ኦኬ ሄው እሺ አንድ ከዛ ደግሞ ቻት ስትሬቺንጉ ሙሉ በሙሉ ከመያዛችን በፊት ይሄኛው ሳይድ ይሄ ሳይድ እንሰራለን ማለት ነው። ኦኬ እሺ ይሄው መመለስ መቻል አለብን። 1 2 3 ሙሉ በሙሉ መድረስ አይጠበቅባችሁም። ይሄኛው መድረስ ለሚችሉ ሰዎች ብቻ ነው መሆን ያለበት። 1 2 3 ይሄው 1 2 3 እስኪ ትንሽ ደግሞ እግራችን ገጥመን ይሄው 1 2 3 ይሄው ጋር ሊሆን ይችላል። ለምሳሌ እናንተ የምትደርሱት እዚህ ጋር ከሆነ እዚህ ጋር መያዝ ነው። እዚህ ጋር ከሆነ ደግሞ እዚህ ጋር መያዝ ነው። ከቻላችሁ ደግሞ ወረድ ካላችሁ ቀስ እያላችሁ እየወረዳችሁ ማየት ትችላላችሁ። ግን ደግሞ አሁን ድጋሚ አልችል ካላችሁ ለቃችሁት እንደገና ድጋሚ መጀመር ነው። እሺ ድጋሚ መጀመር ነው። አሁን በደንብ ማሳሳብ እንጀምር። የመጀመሪያ ነገር ቅድም እንደዚህ ነው አይደል ያለው? ይሄው አሁን ትንሽ መውረድ መቻል አለብን። እጄን እዚህ ጋር አደርጋለሁ። ይሄው 1 2 3 4 ኦኬ ይሄው
ኤክሰርሳይዝ እኔ ውጭ ላይ ስለሆንኩ ነው። እናንተ ግን ቤታችሁ ስለሆናችሁ ይሄኛውን የምትጠቀሙን እንትን የኔ አሁን ፎርሳይን ነው የተጠቀሙት አይደል? እናንተ ትራስ ተጠቀሙ። ስስ ትራሶች ወይም ደግሞ ሶፍት የሆኑ ትራሶች ግን የሚመቻችሁ ትራስ ደርባችሁ ሊሆን ይችላል። 2 ትራስ ተጠቀሙ። ስለዚህ አሁን ያው ወገባችሁ ቀጥ ማለት መቻል አለባችሁ። አንገታችሁ በትክክል ቀጥ ማለት መቻሉን እርግጠኛ መሆን አለባችሁ ማለት ነው። ከዛ 30 ሰከንድ እንደሞላ መቀየር ይችላል። እግራችሁ ቀጥ ማለቱን እርግጠኛ
እንጀምር። ይሄው 1 2 3 ይሄው ይሄኛው መስራት እንችላለን። ይሄኛው ነው የምንሰራው ስንሰራ ማለት ነው። ይሄው ይሄው ቻላችሁ ብቻ ነው። ካልቻላችሁ እዚህ ጋርም ሊያዝ ይችላል። ችግር የለም። እዚህ ጋርም ይሁን እዚህ ጋርም ይሁን ከቻላችሁ ዳስ ግድ እንደዚህ ይሄው ከዛ የምትፈልጉትን አንዳንድ ኤክሰርሳይሶች ለምሳሌ እነዚህ መድገም መቻል እነዚህ ማለት ነው መድገም። ከዛ ፕላንክ ፖዚሽኑን ከሰራችሁ በኋላ ለምሳሌ ይሄ ነው አይደል የምንሰራው ፕላንክ ፖዚሽን ይሄም ይቻላል። ለምሳሌ ይሄም ይቻላል። እሺ አሁን ለምሳሌ እንደዚህ ነው የሰራሁት እኔ እንደዚህ ነው የሰራሁት አይደል። ከቻላችሁ ይስሩ ግን 30 ሰከንድ ስለሚበዛባችሁ ቢያንስ 15 ሰከንድ ምናምን ከሰራችሁ በኋላ ከዛው እንደተንበረከካችሁ ይሄ እንደዚህ ይቻላል። ያንኛው የሚከብዳችሁ የሰውነታችሁ ከባድ ከሆነ እቺን መስራት ማለት ነው። ትንሽ እየጫንላችሁ እቺን መስራት መቻል ነው። ያው ስትመለሱ እንደ ሁልጊዜው መጀመሪያ ድግፍ መውረድ ከዛ ይሄ ነው
እየሰራችሁ ነው። እዚህ ጋር ትራስ መኖር መቻል አለበት። ትራሳችሁ 2 ሊሆን ይችላል አነስ ያለ ከሆነ ወይም ደግሞ 1 ሊሆን ይችላል። ግን ይሄኛውን ብሪጁን ስትሰሩት ይሄን ስትሰሩ ይሄ ነው ይሄ ቀጥ እንዲል ያደርጋል የሰውን የወገባችሁን ፓርት። ይሄው ከቻላችሁ ደግሞ ይሄው ይሄን ይዛችሁ ለ30 ሰከንድ እነዚህኞች ኤክሰርሳይዝ S1 S2 እያልን ለምንጠራቸው የዲስክ እንትኖች ታይፖች ይሆናሉ ማለት ነው። S1 እና S2 እያልን የምንጠራው የዲስክ ታይፕ አለ። የግራ እግራችንና የቀኝ እግራችን እንዲደነዝዝ የሚያደርገው ፓርት ማለት ነው። እንደዚህ ከቻላችሁ አሪያ እንደዚህ ወይ ደግሞ የተወሰነ ዲግሪ ብቻ እንደዚህ ለዛሬ ያለን ጨርሰናል ማለት ነው። የሚሰማችሁ ካለ ስትሬቺንግ ማሳሰባችሁን አትርሱ። ሌላኛው ደግሞ የሚከብዳችሁን ኤክሰርሳይዝ በእግራችሁ እየተንበረከካችሁ አትስሩ። አክቹሊ መጀመሪያ የሚከብዳችሁ ከሆነ አትስሩ። ግን ለምሳሌ ፑሽ-አፕ ሲሰራ ፑሽ-አፕ ላለመደ ሰው መጀመሪያ ግድግዳ ላይ ከዛ ደግሞ ተንበርክኮ እንዲሰራው ነው የሚደረገው አይደል? ላይክ እንደዚህ ፑሽ-አፕ ኖርማል ፑሽ-አፕ ይሄኛውን ፑሽ-አፕ መስራት ለማይችል ሰው ይሄኛውን ተንበርክኮ ይሄኛውን እየሰራ እንዲለምድ ነው የሚደረገው። ስለዚህ ማንኛውንም ፕላንክም ሊሆን ይችላል። እናንተ ፔንም ስላለባችሁ ራሳችሁን በጣም ማስጨነቅ አይጠበቅባችሁ። ስለዚህ ቀላል የሆነውን ፓርት ወይም ደግሞ የሚጀመረውን ፓርት እየሰራችሁ መሄድ መቻል ነው። ስለዚህ ቀላል የሆነውን ፓርት እየደጋገማችሁ ስሩት። በደንብ ሪቪው ታደርጋላችሁ አንሹር እና ደግሞ በሌላ መንገድ ደግሞ እንገናኛለን። በሌላ ኤክሰርሳይዝ እንመጣለን ማለት ነው። አመሰግናለሁ። ቤተልሔም ነበርኩኝ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። በሌላ ፕሮግራም እንገናኛለን። አስተያየታችሁን ከስር ኮሜንት አስተያየት ጻፉልኝ። የማስተካክለውን ነገር ወይም ደግሞ እንዲሰራላችሁ የምትፈልጉትን ነገር ካለ የተለየ ወጠን እንሰራላችኋለን ማለት ነው። ስቴይ ሄልዝ